ሰላምና ጤና ለእናንተ ይሁን የተከበራችሁ የኩራዝ ሚዲያ ቤተሰቦች፣ የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። በቅድሚያም ዋና ዋና ጉዳዮችን እናደርሳለን። ኢትዮጵያ የባህር በር እንዳይኖራት ታስቦ የተፈጸመባትን ኢፍትሐዊ ድርጊት ካርታው ራሱ ጮሆ ይናገራል ሲሉ ገለጹ። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንዲቀጥል ተናገሩ። የደቡብ ሱዳን ታጣቂዎች 4 ሴቶችን አፍነው መውሰዳቸውን የጋምቤላ ፖሊስ ገለጸ። ኢራን የዜጎቿን የስንብት መርሃ ግብር አከናወነች። እነዚህንና ሌሎች ዝርዝር ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ የባህር በር እንዳይኖራት ታስቦ የተፈጸመባትን ኢፍትሐዊ ድርጊት ካርታውና ከባህር በር ያለችበትን ርቀት ራሱ ጮሆ እየተናገረ ይገኛል ሲሉ በደብረ ብርሃን ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሀሳቡ ተስፋ ገለጹ። ለአዲስ ዘመን ጋዜጣ እንደገለጹት በዓለም ላይ የባህር በር ከሌላቸው ሀገራት መካከል እንደ ኢትዮጵያ ለውቅያኖስ ቅርብ የሆነና ከፍተኛ የሕዝብ ቁጥር ኑሮት ኢፍትሐዊ በሆነ መንገድ የባህር በር ያጣ ሀገር የለም ሲሉ ገለጹ። ኢትዮጵያ በተለይም ለቀይ ባህር ከ40 እስከ 60 ኪሎ ሜትር በሚሆን ርቀት ላይ ያለች የባህር በር ታስቦ እየተፈጸመባትን ኢፍትሐዊ ድርጊት ካርታውና ርቀቱ ራሱ ጮሆ እየተናገረ ይገኛል ሲሉ አስረድተዋል። የባህር ተዋሳኝ የሆኑ ሀገራት የባህር በር ለሌላቸው ጎረቤቶቻቸው የባህር በር እንዲኖራቸው ይተባበራሉ ያሉ አቶ ሀሳቡ ሳውዲ አረቢያ ለጆርዳን፣ አንጎላ ለኮንጎ፣ ሞንቴኔግሮ ለሰርቢያ የባህር በር እንዲያገኙ ያደረጉትን ትብብር በምሳሌነት ጠቅሰዋል። ይህንንም በሀገሪቱ መካከል ሰላማዊ ጉርብትናና ተደረግ ጉልህ አስተዋጽኦ ያበረክታልም ብለዋል። በአፍሪካ ቀንድ ግን እንዲህ አይነት ትብብር እንደማይታይ ጠቅሰው እንዲያውም በቅርብ ያለውን ጎረቤት ሀገር በማግለል የሩቁን የመጥቀምና በር የመክፈት አዝማሚያ ይስተዋላል ነው ያሉት። ኢትዮጵያ በአሰብ ወደብ ከምትጠቀም እናንተ ብትጠቀሙ ይሻላል በሚል ኤርትራ የባህር በር ችግር ለሌለባት ግብጽ የባህር ጠረፍ መስጠቷን ይህንን እውነታ እንደሚያረጋግጥም ተናግረዋል። አክለውም የኢትዮጵያ ሕዝብ የባህር በር ጥያቄ አልተመለሰም ማለት መጪው ትውልድ ህልውና የለውም ማለት ነው ያሉት አቶ ሀሳቡ ዲፕሎማሲያዊና ሰላማዊ አማራጭን በመጠቀም የባህር በር ባለቤት መሆን እንደሚገባም ተናግረዋል። የኢትዮጵያና ኤርትራ ድንበር የተካለለው ኢትዮጵያና ጣሊያን በ1900 በ1902 እና በ1908 የተፈራረሙበትን ስምምነት መነሻ አድርጎ እንደሆነ አስታውሰው ሁለቱ ሀገራት በእነዚያ ዘመን የተፈራረሙት ውል ጣሊያን ኢትዮጵያን በጉልበት ለማንበርከክ ውሏን ሰርዛ በመውረርና በመሸነፏ ምክንያት ስምምነቱ ውድቅ ሆኗልም ብሏል። ወደ ሌላ መረጃ ስናልፍ 4 ሴቶችን በደቡብ ሱዳን ታጣቂዎች ታፍነው መወሰዳቸውን የጋምቤላ ክልል ፖሊስ አስታወቀ። በአንድ ዓመት ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በታጣቂ ቡድኑ መወሰዳቸውን አክለው ገልጿል። የጋምቤላ ክልል ፖሊስ ኮሚሽነር ኦግላ ኡጅሉ እንደገለጹት በትላንትናው ዕለት ከቀኑ 7 ሰዓት አካባቢ በአኟክ ብሔረሰብ ዞን በጎጊ ወረዳ ተዶ በሚጠራው አካባቢ የሙረሌ ታጣቂዎች 4 ሴቶችን አፍነው መውሰዳቸውንም ተናግረዋል። ሙረሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት ዕድሜ ክልል ውስጥ ያሉ 4 ሴቶችን ወደ ፒኙዶ ከተማ በመጓዝ ላይ ሳሉ ተኩስን በመክፈት አፍኖ እንደወሰዳቸውም ገልጸዋል። ኮሚሽነሩ እንደገለጹት አስቀድመው በአካባቢው የነበሩ የጎግ ወረዳ ፖሊስ አባላትና ሚሊሻዎችን በኋላም የፌዴራል ፖሊስና የሀገር መከላከያ ሰራዊትን የጸጥታ መዋቅር የጋራ ግብረ ኃይል ታፍነው የተወሰዱትን ለማስመለስ ቡድኑን እየተከታተለ መሆናቸውንም አስታውቋል። በደቡብ ሱዳን የሚንቀሳቀሱ የሙረሌ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈኑ እንደሚወስዱ ተናግረው አክለውም በጸጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር
አብዛኛዎቹ እንደሚገደሉና ሱዳን ወስደው ለጉልበት ስራ እንደሚሸጣቸውም መረጃ እንደሚደርሳቸው ነው የገለጹት። ኮሚሽነሩ አክለውም በ2017 ዓ.ም ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በእነዚህ ታጣቂ ቡድኖች ተዘርፈዋል ሲሉም ገልጸዋል። ወደ ሌላ መረጃ ስናልፍ በምዕራብ ጎንደር ዞን ታጣቂዎች ፈጸሙት በተባለ ጥቃት በትንሹ 16 ሺፌሮች ሲገደሉ ቁጥራቸው በውል ያልታወቁ መታገታቸውን ተገለጸ። በአማራ ክልል ምዕራብ ጎንደር ዞን ታጣቂዎች ፈጸሙት በተባለ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩት ቢያንስ 16 ሺፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢው አስተዳደርና አሽከርካሪዎች ማህበር ገለጹ። ጥቃቱ የተፈጸመው በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሲሆን ሰኞ ሰኔ 16 ቀን 2017 ዓ.ም ከቀኑ 11 ተኩል ገደማ ሲሆን የአካባቢው አስተዳደር ለጥቃቱ የቅማንት ታጣቂዎች ተጠያቂ አድርጓልም ነው የተባለው። በጥቃቱ ህይወታቸውን ካጡ መካከል አብዛኛዎቹ ከጅቡቲ ማዳበሪያ ጭነው በጸጥታ ኃይሎች ታጅበው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸውንም ቢቢሲ ዘግቧል። የምዕራብ ጎንደር ዞን አስተዳደር በጥቃቱ 16 ሹፌሮች መገደላቸውን ገልጸው ታጣቂዎቹ ሹፌሮችን ከመኪና አስወርዶ በጭካኔ መጨፍጨፋቸውንም ገልጸዋል። በተመሳሳይም ከአንድ ቀን በኋላ በሰኔ 18 2017 ዓ.ም በመንግስት የጸጥታ ኃይሎች ላይ የታቀደ ጥቃት መፈጸሙን የገለጹ የዞኑ አስተዳደር በጸጥታ ኃይሎች ላይ ስለደረሰው ጉዳት አለመኖሩ ዘገባው አመልክቷል። የጣና ከባድ መኪና አሽከርካሪዎች ማህበር በበኩሉ አሰባሰብኩት ባለው መረጃ ሰኞ ዕለት በተፈጸመው ጥቃት 21 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁ ሹፌሮች ደግሞ ታግተው መወሰዳቸውንም ጠቁመዋል። ሟቾቹ አብዛኞቹ ወደ ገንዳ ውሃ ከተማ ማዳበሪያ የጫኑ አሽከርካሪዎች ሲሆኑ 6 የአነስተኛ የህዝብ ተሽከርካሪ ሹፌሮችና 3 የጥቁር አባይ ትራንስፖርትና ሎጂስቲክ አሽከርካሪዎች ሲሆኑ እንዲሁም ሸቀጥ የጫኑ ሹፌሮች እንደሚገኙባቸውም የማህበሩ ስራ ኃላፊ መግለጻቸው ተመላክተዋል። ወደ ሌላ መረጃ ስናልፍ የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከዛሬ ሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የነዳጅ ማደያዎችና ኩባንያዎች በነዳጅ ውጤቶችን ግብይት አዋጅና በአሰራር መመሪያው መሰረት ውሳኔውን ተግባራዊ በማድረግ ህብረተሰቡን በቀናነትና በታማኝነት እንዲያገለግሉ የንግድና ቀጠናዊ ትስስር ሚኒስቴር በጥብቅ አሳስበዋል። በዚሁ ጋር በተያያዘ ዜና በትግራይ ተማሪዎችን ለፈተና ለማጓጓዝ የነዳጅ እጥረትን ፈተና መሆኑን ተገለጸ። አሽከርካሪዎች እንደገለጹት በመርሃ ግብሩ መሰረት ከእያንዳንዱ ትምህርት ቤት ወደ 7ቱ የፈተና ማዕከላት ተማሪዎችን ለማጓጓዝ እና ከፈተናው በኋላ ለቤተሰቦቻቸው ለመመለስ የትራንስፖርት ወጪ ባለው መደበኛ ታሪፍ ተሰልተው ወደ ሁሉም ወረዳዎች ቢላክም አሁን በትግራይ ባለው ወደ ፈጽሞ አለመኖር የተቃረበ የነዳጅ እጥረት ምክንያት ተማሪዎችን ወደ ፈተና ማዕከላትን ማጓጓዝ አልተቻለም ሲሉ ነው የገለጹት። ወደ ውጭ ዘገባዎች ስናልፍ ኢራን ለወታደራዊ አዛዦቿና በጦርነቱ ለሞቱ ዜጎቿ በአደባባይ የስንብት መርሃ ግብር እያከናወነች ነው። በእስራኤልና ኢራን ውጊያ የጦር ጀነራሎችን የኒውክሌር ሳይንቲስቶችን ጨምሮ ህይወታቸው ላለፉ 60 ዜጎቿ የክብር ሽኝትን እያደረገች ነው። በቴህራን ኢንጂላ በአደባባይ ስንብት የተደረገላቸው ኢራናውያኑ ከፍ ባለ ክብርና ጥቁር በለበሱ ብዙ ሺህ ሰዎችን እጀባ እየተከናወነ ስለሚገኝም የስንብቱ ስነ ስርዓቱ ለመታደም የሚፈልጉ ሰዎችም የትራንስፖርት አገልግሎት የተመቻቸ ሲሆን የመንግስት መስሪያ ቤቶችንም እንዲዘጉ መደረጉንም የሀገሪቱ ሚዲያዎች እየዘገቡ ይገኛል። በ12 ቀናቱ ጦርነት ህይወታቸውን ካጡ ወታደራዊ አዛዦች መካከል
የኢራን ጦር ከፍተኛ አዛዥ መሐመድ ባግሪ ከነ ባለቤታቸውና ሴት ልጃቸው ጋር በአንድነት ተቀብረዋል። የጦር አዛዡ በእስራኤል ጥቃት ከነ ቤተሰባቸው መገደላቸውንም የኢራን ባለስልጣናት አስታውቋል። በዛሬው የአደባባይ ስንብት ላይ የኢስላሚክ አብዮታዊ ዘብ ወታደራዊ አዛዥና በቴህራን የሚገኘው የአዛድ ዩኒቨርሲቲ የበላይ የሆኑት ሞሐመድ መህዲ ቴህራንቺ አሸኛኘት ይደረግላቸዋል። በኢራንና እስራኤል ጦርነት በአጠቃላይ 627 ኢራናውያን ሕይወታቸው ሲያጡ በእስራኤል በኩል ደግሞ 28 ሰዎች መሞታቸውን የቴል አቪቭ ባለስልጣናት ማስታወቁን ቢቢሲ ዘግቧል። ወደ ሌላ ዘገባ ስናልፍ ፕሬዝዳንት ዶናልድ ትራምፕ የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኔይን አመስጋኝ አይደሉም ሲሉ ተችተዋቸዋል። ለ12 ቀናት ሲካሄድ የነበረው ጦርነት አያቶላህ በድል አጠናቀናል ማለታቸውን ተከትሎ ነው ትራምፕ ትችታቸውን የሰነዘሩት። አክለውም ትራምፕ በጣም አስቀያሚና ለክብራቸው የማይመጥን ሞት ነበር የተደገሰላቸው ሲሉ በማህበራዊ የትስስር ገጻቸው ላይ ያሰፈሩት። የአያቶላህ አስተያየት ሞኝና የሚያስቆጣ ንግግር ነውም ብለዋል። አሜሪካን በተሳተፈችበት የኢራንና የእስራኤል በሚሳኤል የታገዘ ውጊያ በተኩስ አቁም ከተጠናቀቀ በኋላ ወደ አደባባይ የወጡት ሁለንተናዊ መሪ ለአሜሪካ አቅማችንን አሳይተናታል ሲሉ መናገራቸውን ሪፐብሊካኑን አስቆጥቷል። ኻሜኔይ ይህንን ያሉት አሜሪካ የኢራንን የኒውክሌር ጣቢያ መምታቷንና ቴህራን በምላሹ በኳታር የሚገኘውን የአሜሪካ የጦር ሰፈር መምታቷን በማስታወስ ነበር። አስተያየቱ ያናደዳቸው ዶናልድ ትራምፕ በመልእክታቸው አያቶላህ የት እንደተደበቁ እናውቅ ነበር። የአሜሪካም ሆኑ የእስራኤል ወታደሮች ሰውየውን መግደል ይችሉ ነበር። ሆኖም ግን የዓለሙ ታላቅና ኃያሉ መሪ ግን ሕይወታቸውን ታደገው ሲሉ ራሳቸውንም አሞካሽተዋል። ይህ በእንዲህ እንዳለ አሜሪካ አፈራርሻዋለሁ ያለችውን የኒውክሌር ጣቢያን በተመለከተ አሁንም የተለያዩ አስተያየቶችን እየተሰጡበት ይገኛል። የኢራኑ የውጭ ጉዳይ ሚኒስተር አባስ አርጊቺ ፈርዶ የኒውክሌር ማብለጸጊያ ከባድ ጉዳት እንደደረሰበት ትላንትና መናገራቸውን ይታወሳል። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች ዜናዎቻችን አደረስን። እንዲህ አይነት መሰል መረጃ እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።